2-3 ዓመት ሙሉ ዩቲዩብ ላይ ሰርተ ነገር ግን የምታገኘው እይታ እጅግ አጥጋቢ ያልሆነና የቆመ ከሆነ እንዲሁም ከዚህ ስራ አንድም ሳንቲም ገቢ ማግኘት ካልቻልክ ዛሬ እውነቱን መነጋገር አለብን። ለምን እንደዚህ እንደሆነ፣ ለምን ጥረታችሁ ሁሉ ከንቱ እንደቀረ ዛሬ የዚህን ችግር ትክክለኛ ምክንያትና መፍትሄ በዝርዝር እናያለን። ቪዲዮን ላይክ በማድረግ እንጀምር። በመጀመሪያ ደረጃ ለምን 2 ወይም 3 ዓመት ዩቲዩብ ላይ ምንም አይነት ለውጥ ወይም የተሻለ ነገር ማግኘት እንዳልቻልን እንመልከት። በመጀመሪያ ደረጃ ስናይ ሰዎች የሚፈልጉትን ሳይሆን እኛ የምንወደውን ኮንተንት ስንሰራ ብዙ ጊዜ ዩቲዩብ ላይ ቶሎ ተከፋይ የመሆንና ቶሎ ተቀባይነት የማግኘት እድላችን ዝቅ ይላል። ማለትም ደግሞ ብዙ ሰው መፍትሄ ያጣለትን ነገር ዩቲዩብ ላይ በመስራት በአጭር ጊዜ ሞኔታይዝ መሆን ይቻላል። ይህ ማለት ደግሞ እኛ የምንወደውን ነገር የኛ ፓሽን የሆነውን ነገር መስራት የለብንም ወይ የሚለው ነገር እንዳለ ሆኖ መስራት ትችላላችሁ። እናንተ በምትፈልጉት ነገር ላይ ጊዜ ወስዳችሁ ብትሰሩ የማይሳካበት ምንም ምክንያት የለም። ግን እናንተ በአጭር ጊዜ የተሻለ ገንዘብ ከዩቲዩብ ለመቀበል እንዲሁም ደግሞ ዩቲዩብ ላይ በአጭር ጊዜ ተቀባይነት ለማግኘት ብዙ ሰው የሚፈልገውን ነገር ብትሰሩ የተሻለ ይሆናል በሚለው ነው። ሌላኛው የአልጎሪዝምን አሰራር አለማወቅና የሰርች እጥረት ነው፣ ወይም ደግሞ SEO ይባላል። ሰርች ኢንጂን ኦፕቲማይዜሽን ነው። አልጎሪዝም ማለት ከዚህ በፊት ቲክቶክ ላይ ማብራሪያ ሰጥቼበታለሁ። አልጎሪዝም የሚባለው ተመልካቹ የሚወደውን ወይም ደግሞ ተመልካቹ የማይወደውን ቪዲዮ መርጦ ለይቶ ለተመልካች የሚያዳርስ የዩቲዩብ ሲስተም ነው እንጂ አንድ ሰው ተቀምጦ ወይም ደግሞ አንድ ቦታ ሰው የሚመራው ነገር አይደለም። ሲስተም ነው አልጎሪዝም። ይህ ማለት አልጎሪዝሙ እንዴት እንደሚሰራ ዩቲዩብ ላይ ማታውቁ ከሆነ ቪዲዮአችሁ ቫይራል የመውጣት እድሉ በጣም ዝቅተኛ ይሆናል። ስለዚህም አልጎሪዝም እንዴት እንደሚሰራ ማወቅ ይጠበቅባችኋል። በትንሹ የዩቲዩብ አልጎሪዝም እንዴት እንደሚሰራ ልንገራችሁ። የዩቲዩብ አልጎሪዝም የሚሰራው ተመልካች ምን አይነት ቪዲዮ ይወዳል ወይም ደግሞ ምን አይነት ቪዲዮ ጨርሶ ይመለከታል የሚለውን ካየ በኋላ ለተመልካች የሚወስነው አልጎሪዝሙ ነው። ይህ ማለት እናንተ የሚያምርና ብዙ ሰው ሊነካው የሚችለው አይነት ገራሚ የሆነ ቪዲዮ ከሰራችሁ አልጎሪዝሙ ቪዲዮን ለሰዎች ያዳርሳል ማለት ነው። ይህ ማለት ለሰዎች ያዳርሳል ማለት ደግሞ ብዙ ሰው ጋር ሊደርስ ይችላል ማለት አይደለም። ምክንያቱም አልጎሪዝሙ የሚያየው ዋናውና ወሳኙ ነገር አለ። እሱም ሰዎች ይህን ቪዲዮ ምን ያህል ጊዜ ወይም ደግሞ ለምን ያህል ደቂቃ ተመልክተውታል የሚለውን ይመለከታል። ይህ ማለት የእናንተን ቪዲዮ ብዙ ሰው ጨርሶ የሚመለከተው ከሆነ አልጎሪዝሙ ሰዎች ይህንን ቪዲዮ ወደውታል ብሎ ለተመልካች ያደርሳል ማለት ነው። ነገር ግን ሰዎች የእናንተን ቪዲዮ ከፍተው በ3 ወይም በ4 ሰከንድ ግፋቢል በ10 ሰከንድ ቢወጡ አልጎሪዝሙ ይሄ ቪዲዮ ሰው አልወደደውም ብሎ ቪው እንዳይታይ ያደርጋል ወይም ደግሞ እንዳይሰራጭ ይገድበዋል ማለት ነው። ስለዚህ አልጎሪዝም አይደለም ጠላታችሁ፣ እናንተ የምትፋለሙት ከተመልካቹ ጋር ነው። ተመልካቹ ሲወደው ነው አልጎሪዝሙ የሚያደርሰው እንጂ አልጎሪዝም ብቻውን የሚሰራው ስራ አይደለም። እንዲሁም ደግሞ SEO ወይም ሰርች ኢንጂን ኦፕቲማይዜሽን የሚባለው ቪዲዮአችሁ ዩቲዩብ ላይ ሰርች መደረግ የሚችል መሆን አለበት የሚለው ነው። ሰዎች ለችግራቸው መፍትሄ የሚሆን ቪዲዮ ዩቲዩብ ላይ ይፈልጋሉ። የእናንተ ቪዲዮ እዛ ላይ ሊመጣ ይገባል። ይህም ደግሞ ሰርች ኢንጂን ኦፕቲማይዜሽን የሚያመጣ ቪዲዮ ከሆነ በአጭር ጊዜ ተቀባይነት የምታገኙ ይሆናል ማለት ነው። ሌላኛው የምንመለከታቸው ወሳኝ 2 ነገሮች አሉ። ዩቲዩብ ላይ SEO ወይም ሰርች ኢንጂን ኦፕቲማይዜሽን ተጠቅማችሁ ቪዲዮአችሁ ሰርች የሚደረግ ከሆነ እነዚህ 2 ነገሮች መታየት ይኖርባቸዋል። የመጀመሪያው የቪዲዮአችሁ ተምኔላችሁ ነው ማለት ነው። እንዲሁም ደግሞ ታይትል ይከተላል። ስለዚህ አንድ ሰው ከብዙ ቪዲዮዎች መካከል የእናንተን ቪዲዮ መርጦ ክሊክ አድርጎ እንዲገባ የሚያደርገው ተምኔል ነው። ተምኔል በጣም ወሳኝ ነው። ጊዜ ሰጣችሁ ልትሰሩበት የሚገባ እንዲሁም ደግሞ ታይትል አስባችሁበት ከቪዲዮአችሁ ሐሳብ ጋር የሚሄድ አሪፍ ክሊክ ሊያስደርግ የሚችል አይነት ታይትል መምረጥ አለባችሁ። አሁን ደግሞ ቻናላችንን ለማሳደግ መጠቀም ያሉብን ወርቃማ ምርጥ መንገዶችን እንመለከታለን። በመጀመሪያ ደረጃ ኮንተንታችሁን ማሻሻል አለባችሁ። በድምጻችሁ ዩቲዩብ አውቶሜሽን ወይም ደግሞ ፌስለስ የምትሰሩ ሰዎች ድምጻችሁን በሚገባ ኤዲት ማድረግ ወይም ደግሞ ድምጻችሁ ላይ ትኩረት መስጠት አለባችሁ። ምክንያቱም ብዙ ሰው ፌስለስ ቻናል ከሆነ ድምጻችሁን የሚሰማው ወይም ደግሞ እንደዚህ ካሜራ ደቅናችሁ የምትቀርጹ ከሆነ ደግሞ
ከቪዲዮ ጥራት ይልቅ የድምጻችሁ ጥራት እጅግ ወሳኝ መሆን ይኖርበታል። ከምንም በላይ ደግሞ የምታወጡት ስክሪፕት፣ ሁካችሁ እንዲሁም ደግሞ ለሰዎች የምትሰጡት መረጃ በጣም ወሳኝ ነው። ስለዚህ እነዚህ ወሳኝ ነገሮች ላይ ትኩረት ማድረግ ይኖርባችኋል። ሌላኛው ደግሞ ተመልካች ቪዲዮአችሁን እስከ መጨረሻው ድረስ እንዲያየው የሚያደርጉ ዘዴዎችን መጠቀም ይኖርባችኋል። ኦዲየንስ ሪቴንሽን ይባላሉ። ይህ ማለት እናንተ ቪዲዮአችሁ ላይ አንድን ሰው እስከ መጨረሻው እንዲቆይ ካደረጋችሁ ቅድም እንዳልኳችሁ አልጎሪዝሙ ሰዎች ይህንን ቪዲዮ ወደውታል ብሎ ለብዙ ሰው እንዲያዳርስ ያደርግላችኋል። አንዳንድ ዩቲዩበሮችን ከተመለከታችሁ በቪዲዮ መጨረሻ ላይ ጊፍት አስቀምጬላችኋለሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ የሚሉበት መንገድ ሰዎች ቪዲዮን እስከ መጨረሻው እንዲከታተሉ በማሰብ ነው። ስለዚህ እናንተም ደግሞ አሪፍ የሆኑ ሁኮችን በማዘጋጀት ወይም ደግሞ መግቢያችሁ ላይ ሰዎችን እስከ መጨረሻው እንዲያዩ ሊያደርግ የሚችል መግቢያ ብታዘጋጁ ወይም ደግሞ ሁክ ብታዘጋጁ ሰዎች ቪዲዮአችሁን እስከ መጨረሻው ይመለከቱላችኋል። ይህ ማለት አልጎሪዝሙ ደግሞ ለብዙ ሰዎች ቪዲዮአችሁን እንዲዳረስ ይረዳችኋል። እኔም የመጀመሪያ 68 ዩሮ ደሞዜን ለመቀበል ብዙ መንገዶችን አልፌያለሁ። በጣም ብዙ ስቴፖችን ሄጃለሁ። ብዙዎቻችሁ ኮመንት ላይ እንደጠየቃችሁኝ እንዴት 1000 ሰብስክራይበር ሳይሞላክ ገንዘብ ተከፈለኝ ትላለህ ብላችኋል በባለፈው ቪዲዮ። እኔ የመጀመሪያ ደሞዜን ወይም ደግሞ 68 ዩሮ የተቀበልኩት አሁን እዚህ ጋር በምታዩት ቻናል ሳይሆን በሌላ የዩቲዩብ ቻናል ላይ ነው። ይሄ ቻናል ይሄን ቪዲዮ በመቀርጽበት ሰዓት 188 ሰብስክራይበር ላይ ነው። በ188 ሰብስክራይበር መቼም ዶላር አይሰራም። ብዙዎቻችሁ እንደምታውቁት 1000 ሰብስክራይበር እና 4000 ዋች አወር ግዴታ ያስፈልጋችኋል ገንዘብ ለመስራት ዩቲዩብ ላይ። ይሄኛው ቻናል ሳይሆን በሌላኛው ቻናሌ የመጀመሪያ ደሞዜን እንደሰራው ልታውቁ ይገባል። ያን ቻናል ማኒታይዝ ለማድረግ የፈጀብኝ 2 አመት ነው። ቻናሉን ከጀመርኩ 2 አመት አልፎታል። ማኒታይዝ ከሆነ በኋላ ደግሞ ወደ 6 ወር ያህል ፈጅቶብኛል ማለት ነው የመጀመሪያ ደሞዜን ለመቀበል። ያ የሆነበት ምክንያት 85% ጂኦግራፊ ወይም ደግሞ ኦዲየንስ ያለው ኢትዮጵያ ውስጥ ስለሆነ ብዙ ሰው ማስታወቂያ አያይም ማለት ነው። በዛ ምክንያት ቀስ እያልኩ የመጀመሪያ ደሞዜን ተቀብያለሁ። ይህ ማለት ትዕግስት ሊኖራችሁ ይገባል። ሊቆይ ይችላል፣ ብዙ ነገር ሊያስለፋችሁ ይችላል። ግን ደግሞ እናንተ ተስፋ ሳትቆርጡ በምትሰሩ ልክ ገቢያችሁን ማታገኙበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ተስፋ መቁረጥ በፍጹም የለባችሁም። ዩቲዩብ ላይ ዛሬውኑ ቻናል ከፍታችሁ መስራት ትችላላችሁ። በ1 በ2 ወር በ5 ወር ግፋ ቢል እስከ 1 አመትም ሊፈጅ ይችላል። ግን ደግሞ እናንተ ትክክለኛውን የዩቲዩብ መንገድ ከተጠቀማችሁ ዩቲዩብ ላይ ስኬታማ የማትሆኑበት፣ ገንዘብ የማትሰሩበት እንዲሁም ደግሞ ወርቃማ ኦዲየንሶችን የማትገነቡበት ምንም አይነት ምክንያት አይኖርም። ዛሬውኑ ዩቲዩባችሁን በብልሃት መጀመር ትችላላችሁ። ከዚህ በፊት ያስቸገራችሁ የዩቲዩብ ቻናልም ቢሆን አዲስም ከፍታችሁ ቢሆን መስራት ትችላላችሁ። ኮንተንታችሁን አሻሽሉ፣ ኳሊቲያችሁን ጨምሩ። ያላችሁን ማንኛውም ጥያቄ እንዲሁም ሀሳባችሁን በኮመንት ላይ አጋሩኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። እንደጠቀማችሁ አልጠራጠርም። በቀጣይ በሌላ ጠቃሚ ቪዲዮ እንመለሳለን። ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም።